ይቻላል። የማይቻል እንዴት ነገር ናቸው? ሁሉንም ነገር መስራት ከቻለ የሰው ልጅ ይለወጣል። ተማሪዎቻችን የሚፈሩት ቁጥሮችን መስላት ላይ ራሽናል ነምበር ይሆናል። The quotient in product of negative and positive rational number, it has its own process in order to get the value of the value of its product and quotient። ዛሬ ላይ እዚህ ጋር በተሰጡን መሰረት የምናያቸው ራሽናል ነምበሮችን በምናካፍልበት ጊዜ እንዲሁም ደግሞ በምናባዛበት ጊዜ ሳይናቸውን በመመልከት ኔጌቲቭ ሊሆን ይችላል ወይም ደግሞ ፖዘቲቭ ሊሆን ይችላል። ይህ ማለት ኔጌቲቭ ከኔጌቲቭ ጋር ሲካፈል ወይም ደግሞ ኔጌቲቭ ከፖዘቲቭ ጋር ስናካፍል እንዲሁም ደግሞ ስናባዛ ውጤቱ ምን ይሆናል የሚለውን እናያለን። የመጀመሪያው ፓርት ላይ በማካፈል አሳያችኋለሁኝ። ያ ማለት እዚህ ጋር የምተካቸው ቁጥሮችን ፎከስ አድርገን ኤቢሲቢ በሚል ወክላቸዋለሁ። ምክንያቱም ክፍልፋዩ ብዙ አይነት ቁጥር ሊሆን ስለሚችል ማለት ነው። ሳይኑን እንተውና እዚህ ጋር ኮሽንት ወይም ደግሞ የማካፈል ውጤቱ በምን አይነት መልኩ ቢሰጠን እንዴት እንሰራለን የሚለውን እናያለን። ምን ይላል? ኢፍ ኤ ቢ ሲ ኤንድ ዲ አር ራሽናል ነምበርስ በልና የተሰጡን የተወከሉልን ማለት ነው። ኤ ቢ ሲ ዲ ቢሆኑ እነዚህ ደግሞ ራሽናል ነምበሮች ናቸው ብለን አስዩም ብናረግ ያ ማለት ተካፋይና አካፋዩ ክፍልፋይ ቢሆን ማለት ነው። ኤ ኦቨር ቢ ዲቫይድድ ባይ ሲ ኦቨር ዲ እዚህ ጋር የሚያሳይልን ማለት ነው። ኤ ኦቨር ቢ ዲቫይድድ ባይ ሲ ኦቨር ዲ ኢኳልስ ቱ ኤ ኦቨር ቢ ታይምስ ዲ ኦቨር ሲ። ኦልዌይስ ይሄን መርሳት የለብንም ማለት ነው። ምንድነው የሚለን? at the time of dividing in rational number it has its own divisor and quotient። በምናካፍልበት ጊዜ ሶስት ነገሮችን ማወቅ አለብን። ተካፋይ፣ አካፋይና ድርሻ ማለት ነው። በተካፋይ በአካፋይና በድርሻ ጊዜ ስንሰራ እዚህ ጋር የማካፈል ህግ ላይ ማካፈሉ በማባዛት ይወከላል። ያ ማለት የመጀመሪያው ተካፋይን እናልፍና የማካፈል ምልክት አለን። ምክንያቱም ተካፋይ ሲካፈል አካፋይ ድርሻ ነው የሚሰጠን። ይሄ ማለት እንዴት ነው የሚሆነው? ህጋችን ማካፈሉ በማባዛት ይወከልና the second part of the given rational number ከዲቫይዘሩ ቀጣይ ዲቫይዘር አለ አካፋይ ማለት ነው። አካፋዩ ላዕሉ ታህት እዚህ ጋር እንደምታዩት ዲ ታህት ነበረች፣ ሲ ደግሞ ላዕል ነበረች። ያ ማለት ቦታቸው ይቀያየርና ምን ይሆናል? ኦቨር ይሄ እዚህ ጋር በተሰጠን ማካፈሉ በማባዛት ይወከላል። ከዛ በኋላ ታህት የነበረው ላዕል ይሆናል፣ ታህት የሚሆነው ደግሞ ላዕሉ ይሆናል ማለት ነው። ሪዛልታችን ኢኳልስ ቱ ኤዲ ኦቨር ቢሲ። እዚህ ጋር ማስተዋል ያለብን ሪዛልታችን ላዕል በላዕል ሲባዛ ኦቨር ታህት በታህት ሲባዛ ይሆናል። ኢፍ ኢት ካን ቢ ፖሲብል የሚቻል ከሆነ ምን ይሆናል? ሪዛልታችን ሲምፕሊፋይ ይደረጋል ወይም ደግሞ ወደ ዝቅተኛ ሂሳባዊ ቃል ይቀየራል ማለት ነው። የማይቻል ከሆነ ደግሞ ባለበት ይቀመጣል። ግን እዚህ ጋር ምን ይለናል? ቢ ዲ ኤንድ ሲ ኦልዌይስ ዲፈረንት ፍሮም ዜሮ። ለምን ይሆን? ምንድነው የሚለው እዚህ ጋር ቢ ዲ እና ሲ ለምንድነው የተዋት? እስኪ እዚህ ጋር በምንሰራበት ጊዜ ላዕል ነው ያለችው። አሁን ሁለተኛው ላይ ሲ ላዕል ነው፣ እዚህም ጋር ዲ ላዕል ነው። ግን እዚህ ጋር ስንመጣ ቢ ታህት ሆኗል። ይሄው ቢ ጠቅሰናል እዚህ ጋር ማለት ነው። ዲ ታህት ነው፣ አሁንም ጠቅሰናል። እዚህ ጋር ስንመጣ ደግሞ ሲ ምን ይሆናል? ታህት ነው። እነዚህ ታህት ላይ የተቀመጡት ኦልዌይስ ዲፈረንት ፍሮም ዜሮ። ሃይ ቢኮዝ ዜሮ ካን ቢ ፖሲብል አት ፕሌስ ኦፍ ኑሜሬተር ኦር ዲቫይዘር በት ኢት ካን ኖት ፕሬዘንት አት ዲኖሚኔተር ኦር ዲቫይዘር። አካፋይ ልትሆን አትችልም። ዜሮ ተካፋይ እንጂ አካፋይ መሆን አትችልም። ስለዚህ ቢ ዲ እና ሲ ምን ቦታ ላይ ተቀምጠዋል ስናያቸው? ተካፋይም ላይ አካፋይም ላይ። ስለዚህ ተካፋይ ላይ ያለው ተካፋይ ብቻ ላይ እዚህ ጋር ተካፋይ ላይ ብቻ ያለችው ኤናት ኤን አያካትትም።
ቢ ዲ እና ሲ ግን ተካፋይም ላይ አካፋይም ላይ ስለሚገኙ ከምን መለየት አለባቸው? ኢት ካን ቢ ዲፈረንት ፍሮም ዜሮ ይሆናል ማለት ነው። ሌትስ ጎ ቱ አን ኤግዛምፕል እዚህ የተሰጠን ምሳሌያችን ኤ ምን ይልናል? 1/2 ዲቫይድድ ባይ -4/3 ሰከንድ ዋን 10/5 ዲቫይድድ ባይ 5/10 ነው። እዚህ ጋር በተሰጠን መሰረት ተካፋይ ሲካፈል አካፋይ አሁን ያልተሰጠ ምንድነው ድርሻ ይሆናል። ድርሻችን ምን ይሆናል ነው። እዚህ ጋር ደግሞ 10/5 ዲቫይድድ ባይ 5/10 ይሆናል ማለት ነው። እዚህ ጋር በሰራን መሰረት ከላይ ያየነው አለ 1 ለአል ናት፣ 4 ለአል ነው። 2 እና 3 ደግሞ ምንድናቸው? ታት ቦታ ላይ ናቸው። ይህ ማለት ከምን የተለዩ ናቸው? ከዜሮ ሁለተኛው ላይ ሲመጣ 10 እና 5 ለአል ናቸው። 5 እና 10 ደግሞ ታት ናቸው። ግን ሶሉሽን ላይ ስንመጣ ወይም ደግሞ በአሰራራችን መሰረት ስንመጣ የተለየ ሪዛልት ይኖረዋል ማለት ነው። ሶሉሽናችንን እየሰራን እንሄዳለን። ግን እዚህ ጋር ሶሉሽናችንን ከመስራታችን በፊት ልናውቃቸው የሚገቡ ህጎች አሉ። እነሱን ሳይኑን በተመለከተ ይሆናል ማለት ነው እናያለን። እንደዚህ ሳይኖች የመጀመሪያው ስናየው ምንድን የተሰጠን ኔጌቲቭ ዲቫይድድ ባይ ኔጌቲቭ ኢኳልስ ቱ ፖዚቲቭ ልንረሳ የሚገባ ሁለት ቁጥሮች ኔጌቲቭ ሆነው ስናከፍላቸው ውጤታቸው ፖዚቲቭ ነው። እዚህ ጋር ምን ይለናል? ኔጌቲቭ 2 ዲቫይድድ ባይ ኔጌቲቭ 2 የማለት ኔጌቲቭ በኔጌቲቭ ካንስል ይሆንና ወይም ደግሞ ፖዚቲቭ ይሆናል። 2/2 1 ይሆናል ማለት ነው። ያ ማለት 1 ደግሞ ፖዚቲቭ ነው። ኔጌቲቭ ዲቫይድድ ባይ ፖዚቲቭ ኔጌቲቭ ነው። ያ ማለት ኔጌቲቭ ቦታ ላይ ኔጌቲቭ 2 አለ ኦቨር 2 ስናከፍለው ውጤታችን ደግሞ ኔጌቲቭ 1 ነው። ያ ማለት 2 ሲካፈል ለ2 1 ይመጣል። ለአሉ ላይ ኔጌቲቭ አለ፣ ለአለም ላይ ሆነ ታህትም ላይ ምንም ማትሪያ ያደረገንም ኔጌቲቭ ሆነ። ያ ማለት የዚህ ተቃራኒ ሁለተኛው ተገላባጭ ደግሞ ፖዚቲቭ ዲቫይድድ ባይ ኔጌቲቭ ኔጌቲቭ ይመጣል። ያ ማለት ፖዚቲቭ 2 የምንወስድ ኔጌቲቭ ደግሞ 2 የምንወስድ 2 ሲካፈል ኔጌቲቭ 2 ሲካፈል ለ2 1 ነው። ኔጌቲቭ አለ ሲባዛ ኔጌቲቭ ይሆናል ማለት ነው። ፖዚቲቭ ዲቫይድድ ባይ ፖዚቲቭ ደግሞ ፖዚቲቭ ይሆናል። ያ ማለት 2 ዲቫይድድ ባይ 2 ኢኳልስ ቱ ምን ይሆናል? 1 ይሆናል ማለት ነው። እዚህ ጋር መተን ኤ ላይ ያለውን በምንሰራበት ጊዜ ኤ 1/2 ዲቫይድድ ባይ ኔጌቲቭ 4/3 ወደ ራሽናል ነምበር ፎርማችን የመጀመሪያ ያወራነው ላይ እንሄዳለን። ይሄው ስንመጣ ምን ሆነ? 1/2 ዲቫይድድ ባይ ኔጌቲቭ 4/3 አሁን ተካፋዩ ቦታው ባለበት ይሆናል። ዲቫይደንድ ወይም ተካፋዩ ባለበት ይሆናል። 1/2 ታይምስ ኢን ፕሌስ ኦፍ ዲቪዥን ሳይን ዊ ካን ሰብስቲቲዩት ፖዚቲቭ ፎርም ኦፍ ዘ ኦፕሬሽን መልቲፕሊኬሽን ማለት ምንም ማትሪያ ያመጣን። በርግጥ ኔጌቲቭ ፖዚቲቭ የሚባል የለም። ማካፈሉ በማባዛት ይወከላል ማለት ነው። እዚህ ጋር አካፋዩ ኔጌቲቭ 4/3 ነበረ። ያ ማለት ይቺ ቀድሜ ያወራችሁ 3 ኔጌቲቭ 4 ይሆናል ማለት ነው። ኔጌቲቭ 4 ለዓለም ላይ ታተና ብሄር የሚያመጣ ፎርም የለም። ግን አካፋዩ ለዓል በታት ታት በለዓል ቦታ ይወከላል። 1 ታይምስ 3 ይሆናል። 2 ታይምስ ኔጌቲቭ 4 ደግሞ ኔጌቲቭ 8 ይሆናል። ዘ ሪዛልት ኢዝ 3 ኔጌቲቭ 8 ሆነ። እዚህ ጋር ከመጀመሪያ ካየነው ፎርም ላይ ፖዚቲቭ ሲካፈል ለኔጌቲቭ ያ ማለት እንመጣና ፖዚቲቭ ሲካፈል ለኔጌቲቭ ምን ይሆናል? ኔጌቲቭ ይመጣል። እዚህም ጋር ደግሞ ሪዛልታችን ምን ይመጣልን ማለት ነው? ኔጌቲቭ መጣ ማለት ነው። ወደ ሁለተኛው እንሄዳለን። ቢ ላይ ስንመጣ 10/5 ዲቫይድድ ባይ 5/10 ያ ማለት ፖዚቲቭ ሲካፈል ፖዚቲቭ ነው። አሁን ተመሳሳይ ከሆነ ኔጌቲቭ ፖዚቲቭ ይሆናል። ፖዚቲቭ ከሆነ ደግሞ ፖዚቲቭ ይሆናል ባየነው መሰረት ማለት ነው የመጀመሪያው። ስለዚህ አሁንም ተካፋዩ ባለበት ቦታ ይሆናል። ተካፋዩ ማለት የመጀመሪያው 15ኛ ነው። 10/5 ኢን ፕሌስ ኦፍ ዲቪዥን ዊ ካን ሰብስቲቲዩት መልቲፕሊኬሽን ኦፕሬሽን ማካፈሉ በማባዛት ቦታ ይሆንና 10/5 ታይምስ አሁንም 10/5 እዚህ ጋር 10 ታት ነበረ አካፋይ ቦታ ላይ ስንሰራ ሁለተኛው ምን ይሆናል? ይገላበጥና 10/5 ይሆናል። አፍተር ዛት ዊ ካን መልቲፕላይ ኑሜሬተር ባይ ኑሜሬተር ኤንድ ዲኖሚኔተር ባይ ዲኖሚኔተር ኢፍ ኢት ካን ፖሲብል ዊ ካን ሲምፕሊፋይ ኢት የሚቻል ከሆነ እናቀልላለን ብለናል። 10 ሲባዛ በ10 100 ይሆናል። 5 ሲባዛ በ5 ደግሞ 25 ይሆናል። ይሄ አሁን መቀለል ይችላል በቀላሉ 100 በ25 4 ይመጣል። 25 በ25 ደግሞ 1 ይመጣል። ሪዛልታችን 4/1 ኢኳልስ ቱ 4 ይሆናል። እዚህ ጋር ማወቅ ያለብን ምንድነው?
ፖዘቲቭ ሲከፈል ለፖዘቲቭ ምን ይሆናል? ውጤታችን ፖዘቲቭ ይሆናል ማለት ነው። ለዛሬ እዚህ ጋር ይሄን ያክል ካየን ይበቃናል። የኔ ዩቲዩብ ቻናል ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረግ ይቻላል። አስተያየታችሁን ጻፉልኝ። በየቀኑ ማትስን መማር አትርሱ። ባይ ባይ።